ሰላም ውድና የተከበራችሁ የልባም ሴት ሚዲያ ተከታታዮቼ እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ የምናየው ሁለት ቀለሞችን አንድ ላይ ቀይጠን የምንሰራው የቅንድብ ቀለም እናያለን። እሱም ኤ እና ቢ የሚባል ጥቁርና ቡኒ አንድ ላይ በመቀየጥ ቅንድብን እንቀባለን። ቅንድብ ከተቀባ ከ10 ደቂቃ በኋላ በውሃና በሶፍት ተደርጎ ይነሳል። ከዛም በኋላ እንግዲህ እንደምታዩት በፎቶ ላይ የሚያምር ይሆናል። እሱ የሚቆየው ለ3 ቀን ወይንም ለ4 ቀን ምናምን ነው የሚቆየውና ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት በማስቀመጥ ሀሳባችሁን አስተያየታችሁን ስጡኝ። ሰላማችሁ ይብዛ። በሁለተኛ ቪዲዮ እስከምንገናኝ